የትናይት እሺ ሰላም ዘው እንዴት ነሽ? ደህና ነሽ? ሁሉም ነገር እንዴት ነው? ታኒ ዘው ተመሰገነ ይሁን። እውነት የነገርሽ ነው የሚያስቀናኝ። ባይዘው እግዚአብሔር የተመሰገነ ይሁን። መንፈስሽ በጣም ያስቀናኛል። እውነት ለመናገር በጣም ጠንካራ ነሽ። ለመጀመሪያ ጊዜ ያየሁሽ መቼ ነው ታውቃለሽ? ኮሜንቴ ላይ ስክሮል እያደረኩ እያለ ለታቦት ወደ ታቦት ሄደሽ ስትሸከሚ አሁን እሱ እኔ በጣም ግርም ተፈጥሮብኛል። እንዴት ነው መንፈስሽ ያን ያህል ጠንካራ ሊሆን ይችላል? ያው የተሰጠን ነገር ብዙ ነው። የጎደለ ነገር ማማረር የለብንም። ያገለገለን ፈጣሪ ነው ያገለገለን ያለው። እዚህ ምድር ላይ ስንኖር የሚያኖረን ዋናው መድኃኒዓለም ነው። እሱን ካላገለገለ ማን እናገለግላለን? ሁሉ ንብረቱ ገንዘቡ የሱ ነው፣ እስትንፋሱ የሱ ነው። በጎደለ ነገር ማማረር የለብንም። ያንቺን ቀን ናፍቃታለሁ። አሁን እኔ ምን አሰብኩኝ መሰለሽ? አብዛኛው ሰው ማለት ነው ያማርራል በጣም ታውቂያለሽ። አንዳንዱ መኪና ጎደለብኝ ይላል፣ አንዳንዱ ቤት ጎደለብኝ፣ ያ ነገር የለኝም። አንቺ አሁን መንፈስሽ ሙሉ እንዲሆን ያገዘሽ ምንድነው? መቼ ነው ያቺ መንፈስ ሙሉ የሆነችው በጣም ጠንካራ የሆነችው? እኔ ሙሉ ነኝ በፈጣሪ። ሰው ሁሉ ሲጥለኝ፣ ቤተሰብም ሲጥለኝ መድኃኒዓለም ይጥለኝ። አንድ ነገር ሲጎልብኝ ማለት ነው። የተሰጠን ነገር ብዙ ነው። በጎደለ ነገር ማማረር የለብንም። ይህንንም ማንሳት አቅቶት አይደለም። የኔን እምነት፣ ጽናት፣ ጥንካሬ ለማየት ነው ጠብቀው እንጂ ድናል። አሁን ጎደለብኝ ብለው የሚያማርሩ በጣም ብዙ ሰዎች አሉ የሚጨናነቁ። ለእነሱ ምንድን ነው ምክርሽ? ጎደለብኝ ብለው የሚያማርሩ በጣም ብዙ ሰዎች አሉ የሚጨናነቁ። ለእነሱ ምንድን ነው ምክርሽ? በመድኃኒዓለም ምንም አይጎልም። ከታመንን ከጸናን ሙሉ ነን። ውጤት ይጎላል፣ ደሞዝ ይጎላል፣ ቤት የለኝም ይላል። በመድኃኒዓለም ግን ሁሉ ነገር አለን። ጠንክረን ከተገኘን የማይደረግልን ነገር የለም። ልጆቹን ደግሞ አይጥልም፣ አይረሳም። ምክንያቱም የፈጠረን እሱ ነው። እናት ትሰለቻለች፣ አባት ይሰለቻል፣ እመቤቴ ማርያም አሰለች። መድኃኒዓለም አይሰለች። ጽናታችንን ሲጠብቅ ነው እንጂ ሰልችቶን ጠልቶን አይደለም። ምንም አይነት መከራ ቢመጣብን መቀበል። ከሰው ቢሆን ኖሮ እኮ እንካሰሳልና ከፈጣሪ የመጣው እንደ ጸጋ መቀበል። እኔ አሁን እንደ ጸጋ ይህንን በጸጋ ነው የምትቀበለው? አዎ እድለኛ ነኝ። በቃ ስለተመረጥኩ ነው። ምክንያቱም መጻጉዕም 38 ዓመት ያልጋ ቁራኛ ነበር። እስቲ ወደ ጸበል የሚወስደው ተነስና አልጋን ይዘህ ተነስ ሲባል የተነሳው። ኢዮብም ተፈትኗል። ፈጣሪው ቆሞ ስለጠበቀ ነው ያው ፈተና የተሻረለት እና ፈተናም እንደዩ ጽናት እንደ መጻጉዕ ሆነን ጸንተን መጣበቅ የማይደረግልን ነገር የለም። የሆነ ቪዲዮ ፖስት ብዬ ነበረ የትናየት መልሽልኝ የጻፍኩልሽ ነው ብዬሽ ነበር እና እዛ አንድ የተናገርኩት ነገር ምንድነው መሰለሽ? መንፈሳዊነት ላይ እንድታስተምርኝ ይፈልጋለሁ ብዬሽ ነበርና ማለት አሁን እኔ ሁለት እግር አለኝ፣ ጤናዬ ሙሉ ነው አሁን እግዚአብሔር የተመሰገነ ይሁን። ግን አንዳንድ ነገሮች ጎድሉብኝ እያልኩኝ ሳማርር ራሴን አገኘዋለሁና ያንቺ መንፈሳዊነት የምመኝበት ምክንያት ምን መሰለሽ? ይህ እንደ መመረጥ እያየሽው ነው፣ እንደ ጸጋሽ እያየሽው ነው። አየሽ በጣም ብዙ አሉታዊ ነገሮች ይዞ ነው የሚመጣው ይህ ነገር እኮ which is በቃ እኔ ያለቀልኝ በቃ ይኸውች ህይወት ለኔ አይደለችም ብለሽ ተስፋ እኮ መቁረጥ ትሻለሽ። አንቺ ግን አለሽ እዚህ ለእምነትሽ እየቆምሽ ነው፣ ለመንፈስሽ እየቆምሽ ነው ከእግዚአብሔር ጋር ከማርያም ጋር እና ከዚህ በላይ ምንም የለም። ማንም ሰው ያልተሰጠው ጥንካሬና ትዕግስት ነው ያለሽ። እውነት በሚሊዮኖች የማያገኙት በረከት አለሽ አንቺ። እኔ በራሴ ያየሁት ማለት ነው። because እንደ አንድ አዶናይ የምፈልጋቸው ነገሮች በትንሽ እድሜ አግኝቻለሁ። 25 ዓመቴ ነው። ታዋቂነት እፈልግ ነበር፣ በጣም ጎደለብኝ። ታዋቂ መሆን እፈልጋለሁ እላለሁ። ታዋቂ ሆንኩ፣ ገንዘብ አገኘሁ፣ ሰውነት ማስተካከል አገኘሁት፣ ሱፍ መልበስ ለበስኩት፣ ያ ቤት አገኘሁት፣ ያቺ መኪና አገኘኋት። ግን ስቲል አሁንም ጎደለነት ይሰማል። ተረዳሽ? ስለዚህ ምንድነው የጎደለው ብዬ ቁጭ ብዬ ራሴን ስጠይቅ አንቺን አገኘሁሽ። ያንቺን ሙሉነት አየሁ እና መንፈስሽ ጠንካራ ነው፣ እያስተማርሽ ነው። አንቺ እኔን ለማስተማር መናገርም አይጠበቅብሽም። የዛን ቀን ታቦቱ ሲወጡ ያደረግሽው ነገር እሱ ይናገርልሻል። ከቃል በላይ ተግባር ይላል። ተግባርሽ ደግሞ በጣም ብዙ ሰዎች አስተምረዋል እና እኔም ላግዝሽ የምፈልገው ባለኝ ነገር ነው። አሁን ያለሽበት ሁኔታ እንግዲህ በግልጽ እየታየ ነው ያለው። በየቀኑ ኦክሲጅን ትቀይሪያለሽ አይደለ? ይህ ኦክሲጅን ለመቀየር በየቀኑ ስንት ነው የምታወጪው? እስከ 2000 ብር ወጣለሁ። እስከ 2000 ብር ታወጫለሽ በየቀኑ። ማን ነው የሚያግዝሽ ለዚህ ሁሉ?
መድኃኒዓለም እና ለጋቢ ኢትዮጵያኖች እና እዚህ ጋር የምታያቸው ወንድሞቼ እነሱ ናቸው። እና ግን ጎደለኝ ብዬ አላማር የተሻለ እየተዘጋጀልኝ ነው። እኔ አቅም ኖሮኝ አይደለም 2,000 ብር በቀን የማወጣው አቅሜ መድኃኒዓለም ይህንን ሰጥተኛል። ይህን ደግሞ ማስተካከልበት አንተ ስጠኝ ፍጠርልኝ ነው። አየሽ ያንቺ እምነት ማን አለው መሰለሽ? ወፎች አላቸው እዛ ዱር እንስሳ ያሉት እንስሶች አሉ የምናያቸው እንስሶች እዚህ እግዚአብሔር ራሱ ነው የሚያመጣላቸው የሚበላ ነገር ያመጣላቸዋል። እና ያንቺ እምነት እያመጣልሽ ነው እግዚአብሔር የሆነ እድሎች እያመቻቸልሽ ነው። እኔና አንቺ እዚህ ቁጭ ማለታችን እንኳን እግዚአብሔር ነው ያገናኘን። የሰራሽው ስራ ልቤ ላይ አርፎ የትና የት ማገዝ አለብኝ ብዬ እንድነሳ ያደረገኝ ማን ነው? እግዚአብሔር አይደለ? ይቅር በለኝና እኔ ገና ቪዲዮ ልፖስት ስል ለምን ለአዶናይ አትፖስትም ሲሉኝ እኔና አዶናይ ጎረቤት ብንሆንም እግዚአብሔር ካልፈቀደ አንገናኝም አልኳቸው። እግዚአብሔር ሲፈቅድ ነው ጎረቤት ብንሆንም ማለት ነው። እግዚአብሔር ሲፈቅድ ታናግረኛለህ። ቀኑ ደረሰ። እግዚአብሔር በቃ ያችን ቀን ነው የሚጠብቀው። በቃ ያችን ቀን ጠበቀን። እናንተን ፈጣሪ ያገናኘን 44 ዓመት ሲወጣ እኔም አገለግላለሁ ብዬ አይደለም የወጣሁት። በቃ እኔ ብቻ መድኃኒዓለም ነው የሚያገለግለኝ። በቃችን ምክንያት ነው የሚጠብቀው። ጎደለኝ ብዬ አላማረም። ፀሐይ ወስዶ ብርሃን ወስዶ ጨለማን የሚያመጣ ክፈሉ ብንባል ከፍለን ጨርሰናል። የቤት ኪራይ ከፍለን እንቀምጣለን። ለዚህ ክፈሉ ብንባል ነው ደግሞ ከፍለን እንደ ቤት ኪራይ ክፈሉኝ ቢል ምን እንከፍለዋለን? ይሄ ነው በቃ ለሰው ልጅ። እኔ አሁን ተማሪ ስተማሩ ራሴን አጠፋለሁ። ኑ እንዳታጠፉ ራሳችሁ። የእናንተ ህይወት ለኔ ዋጋ አላት እላችኋለሁ። ለምን ኦክሲጅን ተሸከሙልኝ እላችኋለሁ። ስንት ልጆች አሉ አሁን ራሳቸውን ከማጥፋት የሆነ ነገር በቃ እንዴት ነው ተምረው ውጤት አልመጣ ሲላቸው ስራ ላገኝ ሲሊንደር የትና የት ይሄን ሁሉ ተሸክመሽ ነው የምትለው። እግዚአብሔር ከዚህ በላይ ነው የተሸከመን አልኳቸው። ለኔ ሲሊንደር ነው አይደል ተሸክማችሁ የከበዳችሁ። እግዚአብሔር ደግሞ እኛን ሲይዘን ከዚህ በላይ ነው የተሸከመን። ባህሪያችን፣ ማማረራችንን፣ ማጣታችንን ሁሉን ነገር እየቻለ እሱ የቻለውን ያህል እኛ ሩቡን አንችልም። እግዚአብሔር መቻሉን ይስጠን። ትልቅ መልእክት ነው ለኢትዮጵያውያን እውነት ለመናገር እና አሁን እኔ እዛ ቪዲዮ ላይ ስናገር አንድ ያልኩት ነገር ምንድነው መንፈሳዊ ነገሮች ላይ ምንም ድጋፍ እንደማያስፈልግሽ አውቃለሁ። አንቺ እንደውም አንቺ ልጅ የምታስተምሪ የኢትዮጵያ ሕዝብ ካንቺ መማር አለበት የበለጠ። ግን በዓለማዊ ነገር ላይ የማግዘው ነገር ካለ እድሉን ብትሰጪኝ በጣም ደስ ይለኛል ለማገዝ ብነሳ። እናም ቃልም ገብቼልሻለሁ አይዞሽ። እና አሁን ይሄ በየቀኑ 2000 ብር እየከፈልሽ ነው ኦክሲጅን የምታስቀይሪው። ከዛ ደግሞ አንዲት ማሽን አለችሽ። እስኪ ወንድሜ ማሽኗን አቀብለኝ። ከጓደኛሽ ነው የተበደርሻት አይደለ ለጊዜው። እቺ ማሽን ደግሞ ይሄ ሁሉ ታንክ እንትን ኦክሲጅን ታንክ ተሸክመሽ እንዳትዞሪያ ታደርግሻለች ማለት ነው። ቤተክርስቲያን ታስገባሻለች። ዋጋዋ ደግሞ ስንት ነች? 700 ሺህ ብር ነች። እዚህ ሀገር የለችም፣ ከውጭ ሀገር ነው የምትመጣው። ኦኬ ሶ እኔ አሁን ቃል ምገባልሽ ምንድነው መሰለሽ እቺ ማሽን እንድትገዛልሽ አደርጋለሁ። ያው በአቅሜ እኔ መግዛት ብችል ይሄ እዛ ደረጃ ደርሳለሁ። አንድ ቀን ታያለሽ የትናይት። ግን አሁን አቅሙ የለኝም ባንዴ ለመግዛት። ይሄ ብዙ ካምፓኒዎች ግን ይኖራሉ ለማገዝ፣ አንቺን ለማገዝ ልባቸው ተነክተው አንቺን ለመርዳት ይመጣሉ በእርግጠኝነት። ዓለማዊ ነገር ላይ ሙሉ እናደርገዋለን። እሺ አይዞሽ፣ ይሄም ይገዛል፣ እናስልከዋለን። ከየትም ፎቶ አነሳትና እቺም እንገዛታለን። ከዛ ደግሞ ይሄኛው ለምንድን ነው የሚያስፈልገው? ቤት ውስጥ ስትሆኝ ብቻ። ቤት ውስጥ ግዴታችን ብትኖር ግዴታ ይሄ ኦክሲጅን አይቋረጥ። ትልቅ ኦክሲጅን አለሽ ቤት ውስጥ? አሁን ሲሊንደሮች አሉ፣ 6 አባ ሲሊንደሮች አሉ። እስኪ አሁን ትልቁ ሲሊንደር ስንት ነው ለመሙላት ኦክሲጅን? እሱ ለስንት ያገለግልሻል? መጀመሪያ ትልቁ እኔ ያለሁበት አካባቢ ኦክሲጅኑ የለም። ኦልሬዲ ድሬዳዋን ሄጄ ማስሞላው ድሬዳዋ ነው ማስሞላው ኦክሲጅን አብዛኛው። የት ነው የምትኖሪው አንቺ? ከሀረር ወደ ድሬዳዋ የስንት ሰዓት ነው መንገዱ? የአንድ ሰዓት ተኩል 2 ሰዓት ይሆናል። በየቀኑ 1 ሰዓት ተኩል ነው ወይስ ሰው ትልኪያለሽ ነው? ሲሊንደሮቹን እንዳለ ሲሆኑ ሲጠራቀሙ ማለት ነው እልክና በሁለተኛ ቀን ይመጣልኛል። እስከዛ ኤሌክትሪክ አለች ኮርቲሰብል የምትባል ጀሪካን ማለት ነው። እሷን እጠቀማለሁ። ወይንም ህይወት ፋናም እግዚአብሔር ይስጣቸው እነሱ ሲመጣ ያመጡልኛል እንጂ አብዛኛው ከድሬዳዋ ነው ማስመጣው ባለውበት ደረጃ ማለት ነው። እሱን ለማስመጣት መኪና 6000 ብር ከፍላለሁ ለማስመጣት አንዷ ሲሊንደር 3 ሲሊንደር አሁን 2500 ብር ያስሞላ ነው። አንድ ላይ ለማምጣት እስከ 8000 10 ሺህ ብር እንፈጃለን። አንድ ላይ ለማምጣት ማለት ነው ለመኪና ማለት ነው። እና ግን እግዚአብሔር የተመሰገነ መድኃኒትም ራሱ ወስደው ራሱ መድኃኒት አሁን ባለፈው አላየከውም እንጂ ቪዲዮ ላይ ይሄንን ነው መመናኑ ያየው። እጄ ላይ ካኑላ ነበር መድኃኒት እየወሰድኩ ነው ያገለገልኩት። ያቺ መርፌ እንኳን ቤት አልገደበች። ምክንያት እግዚአብሔር ያቺን ቀን እንዳይፈቀደልኝ እሱ ነው።
ያችን ቀን እኔም ደግሞ ከምዕመናኑ ጋር ሆኜ ደስተኛ መሆን አለብኝ። ያችን ቀን እንዳይፈቀደልኝ እሱ ነው። ያችን ቀን እኔም ደግሞ ከምዕመናኑ ጋር ሆኜ ደስተኛ መሆን አለብኝ። አሁን የዛለት ራሱ ካሉላለኝ የመጨረሻ መድኃኒት ላይ እየወሰድኩ ነበር፣ ኢንፌክሽን አስቸግሮኝ ማለት ነው። እና ያው ስራዬም ራሱ ኢንፌክሽን ተጋላጭ ስለሆነ አሁን መስራት ራሱ አልችልም። በእግር መሄድ እንኳን አልችልም። በቃ እንደዚህ ከሰው ጋር ራሱ ቅርርብ አልችልም። ስኳርም አለብኝ እና በቃ እንደዚህ ነው። አሁን እነሱ ናቸው በእኔ ምክንያት እነሱ ከኔ ስራ አይልቅ። አሁን እነሱ ምንድን ነው የሚሰሩት? አሁን እሱ ባጃጅ ይነዳ ነበር። እንዴት ነው መጀመሪያ ስም ማን ልበል? እኔ ናቲ። እሺ ከዚህ በፊት ምን ነበር የምትሰራው? እኔ ያው ባጃጅ ሾፌር ነኝ። አሁንም እንደዛ ነው የምትሰራው? አዎ። የራስህ ባጃጅ አለ ነው? ኧረ አይደለም፣ ያው አሉ እዛው ሐረርና የእነሱን ባጃጅ ነው የሰው እየተበደርክ ማለት ነው። ከዛ ትከፍላቸዋለህ ምናምን? አዋ የቀን ገቢ ስለሚኖር ገቢ ታስገባለህ። ከዛ የቀረውን ደግሞ ትርፍ ለራስህ ትወስዳለህ። አሁን ግን እሱ ስራ እየሰራ አይደለም? አይደለም። ለየትና የት ብለህ? አዎ ያው ከሷ ጋር ነው የምንለው። እሷን ኦክሲጅን ስናገዝ ምን ስንል ስለምን አይመቻችም። ባጃጅ ስራ ደግሞ ከጀመር ቀኑ ሙሉ ነው የምትለው ባጃጅ ላይ። ስለዚህ ቀኑ ሙሉ ባጃጅ ላይ ሙሉ ከሆነ እሷን የምናግዝበት ጊዜ አይኖርም። ለዛ ያው ለጊዜው አሁን ባጃጅ እየሰራ አይደለም። ኦኬ። እንዳጋጣሚ ሆኖ እኔ በጣም ደስ ያለኝ አንደኛ ነገር በቃ ለራስህን ትተህ ለሷ መሆን አየህ። ኢትስ ጀስት ይሄ ምን ይሉታል መሰለህ? ሰልፍለስነስ ይሉታል። which is selfish አለ መሆን፣ ለራሴ ብቻ አለ ማለት። አንተ ራስህን ትተህ ለሷ መቆም፣ እኔም ራሴን ትቼ ለአንተ ለመቆም እፈልጋለሁ። ተረዳኸኝ አይደለ? እና ይኸው ላግዝህ እንፈልግ። አንተ እሷን ብቻ ሳይሆን አንተንም ላግዝህ እፈልጋለሁ። ሰርተህ እሷንም እንድታግዛት ከጎኗ እንድትቆምላት ማለት ነው። ስለዚህ ባጃጅ እንድታገኝ ላመቻችልህ። ሙሉ ስራህን እየሰራ የራስህ ባጃጅ ማለት ነው። ከሰው ሳትበደር በደንብ ባጃጅን እየሰራ እሷንም ታግዛታለህ። በብር ይሁን whatever የቤት ነገሮች ያግዛል ብዬ አስባለሁ። ምን ታስባለህ? እሺ ደስ ይለኛል። አረ ነኝ አባት። እንግዲህ ለሱ ባጃጅ እናመቻቻለን። ሐረር ላይ ሆኖ የሚሰራው ወይም ኦክሲጅን ለማመላለስ የሚያግዝህ ከሆነ እንትን ማድረግ ትችላለህ አይደለ? ያግዛሃል። አዎ አሜዚንግ። በቀን ስንት ይሰራል ግን ባጃጅ ሐረር? ባጃጅ እንዳየሩ ነው እስከ 2000 የሚሰራ ከሌላም ደግሞ እስከ 1500 እስከ 1000 ይሰራል። እንዳየሩ ነው፣ እንደ ቀኑ ነው። ችግር የለውም እናመቻቻለን። ስለዚህ ለወንድማችን ማለት ነው አንድ ባጃጅ እንዲያገኝ ሐረር ሆኖ እንዲሰራ ለሱ አንድ ባጃጅ እናመቻቻለን። የትናይት ላንቺ ደግሞ ማለት ነው ያው ጋዝ ታንኮቹ አሉ። አዎ እሱ አሁን የኦክሲጅን የምናስሞላበት ወጪ ከቨር የምናደርግበት መንገድ አፈላልጋለሁ። ከዛ በኋላም ያቺ እቃ የሚያልሻት 700 ሺህ ብር እሱ የሚያግዘን ካምፓኒዎችም እንፈልጋለን ማለት ነው። ስለዚህ እንግዲህ ይህ ጥሪ ለእናንተ ነው። ብዙ ደጋግ ካምፓኒዎች እንዳላችሁ እርግጠኛ ነኝ። ስለዚህ ወንድማችን ይኸው ባጃጅ ይነዳ ነበር፣ እሱን ትቶ ለየትና የት ቆሞ ይገኛልና እስኪ እኛም እሱን እንቁምለት። ቢካዝ ገንዘብ እያገኘ ሳያገኝ ለሷ ከቆመላት ገንዘብ በደንብ ካገኘ እንዴት እንደሚቆምላት የታወቀ ነገር ነውና ለሱ ባጃጅ እንደገና እቺ ደግሞ የ700 ሺህ ብር ከውጭ ሀገር የምናስልክባት መንገድ እና ለየትና የት ደግሞ በሌሎች ነገሮች የምናግዝበት መንገድ እናመቻች። ይህ ጥሪ ነው ለካምፓኒዎች ማለት ነው። ዝግጁ ከሆናችሁ አሳውቁኑና እንጀምር። የትናይት እሺ፣ የቀረ ነገር አለ ማለት የምትፈልጊው ነገር? ያው በዚህ አጋጣሚ ያው የጀግናው አሊ በርኬ ልጅ አላወኩም መሰለኝ። አሊ በርኬ ታንክ ማራኪ ኦኬ። ሶማሌ ጦርነት ነፃ ያወጣው ማለት ነው። ኦኬ ዋው፣ ሶማሌ ነፃ ያወጣው ታንክ ማራኪ። በዚህ አጋጣሚ አሊ በርኬ ልጅ ነው። የአሊ በርኬ ልጅ ነሽ አንቺ? ልጁ አይደል የወለደሽ? ያገር ባለውለታ ያገር ባለውለታ ልጅ ነኝ። እዚህ ላይ ደግሞ የሁለት ልጆች እናት ነኝ። ኮንስትራክሽን ስለመስራት ስለማልችል እግዚአብሔር ደግሞ ያኖራል። ከእግዚአብሔር ጋር እንደምትረዳ ተስፋ አለኝ። እግዚአብሔር ያግዛል። ጋይስ ስጦታ ይሄው የትናይት ቴንክ ዩ ሶ ማች። ልክፈተው አሁን? አዎ ይከፈት ትላለህ። እስኪ እሺ። ኧረ በስመ አብ ምንድን ነው? ዋንጫ ነገር ይመስላል። አይዞሽ አንቺ ብርቱ ሴት፣ ለብዙ ሴቶች ትምህርት ነሽ አንቺ። ማርያምን በጣም የማርያም እንትን ነው ይሄ። አዎ ይበራል ደግሞ። ማይ ጋድ የኔ እናት ቴንክ ዩ ሶ ማች። ቴንክ ዩ ባክሽ፣ ደስ ይለኛል።
መቀራረብ አልችልም ብዙ ስላልሽ። ዋው ጋይስ የሚበራ የማርያም ስዕል ነው ያመጣችልኝ። በጣም ነው የሚያምረው። እንዴት ያምራል! በእርግጠኝነት የክሰሰካው በጣም ነው የሚያምረው። ያኔና ቴንክ ዩ ሶ ማች። እዛውን ስንገባ ሰው ከሰክቻ ያዋለው ጋይስ። አሁን እንግዲህ ጃኒ እና የትናየት ላገናኛቸው ነው። የትናየት ጃኒ በጣም ተወዳታለች። ሰው እናገናኛቸው እስኪ ነው እዚህ ጋር። ሰላም እንዴት ናችሁ? እንግዳ ይዘን መተናል። ጃ ኑ ግቡ እዚህ ጋር ነይ። የት ናት? በጣም ነው የምትወድሽ። ጃ ነይ አረፍ በይ እዚህ ጋር ነይ። ትንሽ ነይ ናት። ቀረብ ላድርግሽ። አሁን እንደማለም ዘይ ነው ምግብ ይዘናል። የጾም ነው። እነዚህ 3 የጾም ናቸው። አሜዚንግ። ጃ ስጦታ ይዛልሽ መታለች ባልሽ። አዎ እኪና ቼክ አድርጊ። ፍሬሽ ስጦታውን ፍሬሽ። አዎ ላንቺ ይዛልሽ። በጣም ነው የምትወድሽ። አልገባሽም? Swing goes. Oh, thank you, madam. ሶኬት ከሰካሽው ሶኬት ለራሱ እየፈለኩ ነበረ። ወንድሜ ሶኬት አለ እንደዚህ አለች። እናቴ ቆይ ልቅለጠውና ይሄ ሶኬት እንሰካው። በጣም ነው የሚያምር የሚሆነው። የጸሎት ክፍልሽ አለቻ እዛ መሰካት ትችላለሽ። አሁን ልናበራው ነው ጋይስ። በጣም ነው የሚያምረው። ለኔ ሴት ሰጠኝ ላሳይሽ። እንደ አጋጣሚ ሆኖ የማርያም ነው የከፈትኩት እኔ። አይገርምም? እንደዚህ አይቃጠልም? እንትን እንዳደረገው እርግጠኛ ናችሁ? በጣም ያምራል። ቴንክ ዩ ሶ ማች። የት እናይት የእሷ ስጦታ ነው ይሄ። እዚህ ጋር ቁጭ ባለ ጊዜው እና እንደሰው ውበት ቤቱን አሳመረው ታውቃላችሁ። ደስያ ቴንክ ዩ። በቃ ና ጋይስ። አሁን እንግዲህ የት እናይት አንድ ትልቅ ነገር አስተምራኛለች። ባይ ዘ ዌይ እኔ አፍንጫሽ ላይ ያደረግሽውን ነገር አንቺ የምትስቢው ነበር የሚመስለኝ። ባትሪ አልቆ ነው አንቺ የምትስቢው ነበር የሚመስለኝ። አሁን እንደዚህ ብለህ ስትስበው በቃ ንጹህ የሆነ አየር የሚሰጥህ ነው የሚመስለኝ የነበረው። ለካስ እሱ ነው አየር የሚሰጣት። እሱ አየር ይሰጣታል፣ እሱ ይስባል ነው። ኦኬ። ከዛስ ማን ነው የሚለቀው? አንቺ ማለት እፍ ማለታችን እፍ ማለታችን ማለት ነው። አይዞሽ እየሰራ ነው ባትሪ። ማታ ማታ ስተኝስ እንዴት ነው? ይሄን አይወልቅማ። እነሱ ናቸው የሚከታተሉሽ። ጀግኖች ናቸው እናንተ በእናታችሁ። በምንድን ነው የምትተዋወቁት? ወንድሞች ናቸው? እናትና አባት? ወንድሞች? ዘመድ? ግን ያው በቃ ለኔ ነው እየኖሩ ያሉት። ሁለት ኦክሲጅን መድኃኒት እንደ 5 ሰከንድ እንኳን ጥለውኝ አይሄዱ። አሁን ያው ወጣቶች ናቸው፣ መስራት አለባቸው፣ ህይወት አለ እና ለኔ ነው እየኖሩ ያሉት ነው እነሱ። ይሄም አሁን እንግዲህ አዲስ አበባ ቆርጦ የመጡት ለኔ ነው። አቤት እንደዛ ከኔ በላይ እነሱ ይጨነቃሉ። ኧረ አዎ፣ አንቺ መንፈስ ማለየት ያለ እኮ ነው። ሲሊንደር ተነስቶ አይተው መድኃኒት በቃ ምንም በቃ እንደዚህ ማለት ቤተክርስቲያን ቤት እነሱ ናቸው የሚሸከሙት። ኦክሲጅኑ ቤት ውስጥ እነሱ ናቸው። ኧረ አይዞሽ